ቤተክርስቲያን ኪነ ጥበብ ክፍል ላይ የምትሳተፉ ወጣቶች ይህ ቪዲዮ ለእናንተ ነው። በደንብ አድርጋችሁ ስሙኝ። ችሎታችሁን አዳራሽ ውስጥ ብቻ ገድባችሁ እንዳታስቀሩት። ቤተክርስቲያን ሊማር የመጣውን እዛው አስተምሩት። ነገር ግን በየንግድ ቦታ በተለያየ ቦታ ሆኖ ቤተክርስቲያን ሳይመጣ የቀረውን ደግሞ እዛው በቀረበት ቦታ ሄዳችሁ አስተምሩት። ይሄንን ስታደርጉ እውቅናን ታተርፋላችሁ፣ የልፋታችሁን ውጤት ታገኛላችሁ፣ ሰፊ የአገልግሎት መድረክና ሌሎች እድሎችንም ታገኛላችሁ። በአጭሩ ችሎታችሁን አገልግሎታችሁን ወደ ሚዲያ ይዛችሁት ውጡ እያልኳችሁ ነው። አሁን የተግባባን ይመስለኛል። አይታችሁ ከሆነ ብዙ ሰዎች ኪነ ጥበብ ክፍል ላይ አገልግሎታቸው ለተወሰነ ጊዜ ብቻ ነው። ከዛ በኋላ በተለያየ ምክንያት ችሎታ ያለው የመስራት ፍላጎት ያለው የሆነ ጊዜ ከቤተ ክርስቲያን ውጪ ታገኙታላችሁ። ይሄ እንዳይሆን ችሎታችሁን ወደ ሚዲያ ይዛችሁት ውጡና ገንዘብ አድርጉት። ምን አይነት እድል ይዞላችሁ እንደሚመጣም በዛው ታዩታላችሁ። በዚህ ክፍል ላይ የምትሳተፉ ወጣቶች ለሚዲያ ስራችሁ የምሰራውን ነገር አጣው፣ የምሰራውን ሐሳብ አጣው ስትሉ እንዳልሰማ። ከፈለጋችሁ በግሩፕ ከፈለጋችሁ በተናጠል የፈለጋችሁትን ነገር መስራት ትችላላችሁ። ግጥም አለ፣ ወግ አለ፣ ድራማ አለ፣ እጅ ስራዎች አሉ፣ የፈለጋችሁት ስራዎች አሉ። እነዚህን ነገሮች ከጊዜ ጋር አዋህዳችሁ አብራችሁ መስራት ብቻ ነው። ሌላ ታምር እንዳትፈልጉ። ስለዚህ ወጥራችሁ በመስራት ዩቲዩብ ላይ፣ ቲክቶክ ላይ፣ የትኛውም ማህበራዊ ሚዲያ ላይ ተጽዕኖ መፍጠር መቻል አለባችሁ። ይሄ ካልሆነ ግን ነገ ቤተ ክርስቲያን የሚያስተዋውቃትን ሰው እየፈለገች ነው ማለት ነው። ተጽዕኖ ፈጣሪነቱን ተጠቅሞ ለቤተ ክርስቲያን ድምፅ የሚሆናትን ግለሰብ እየፈለገች ነው ማለት ነው። ስለዚህ ስታልሙ ትልቅ ሕልም አልሙ። ዛሬ ዩቲዩብ ላይ ተጽዕኖ መፍጠር ብቻ አይደለም፣ ነገ ለቤተ ክርስቲያን ዘብ የምትቆሙበት ጊዜ ይመጣል። በደንብ አድርጋችሁ አስቡበት። ትልቁ ችሎታ ያለው እዚህ ቤት ነው። ዛሬ ላይ ተጽዕኖ መፍጠር የቻሉ ሰዎች፣ ታዋቂ የሆኑ ሰዎች ከዚህ ቤት ወጥተው ነው። አሁን ደግሞ ጊዜው የእናንተ ነው። በእጃችሁ ላይ ያለውን ተጠቀሙበት፣ እንዳታረፍዱ፣ ቶሎ ጀምሩ። አሁን ለመጀመሪያ ያሰባችሁ ጊዜያችሁን በደንብ አድርጋችሁ መጠቀም የፈለጋችሁ ሰዎች ኮመንት ላይ ጀምራለሁ ብላችሁ ጻፉልኝ። በዚህ ሐሳብ የምትስማሙ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም የመጀመር ጊዜ ይሆንላችሁ።